outside of the church አለ። እውነት በቤተ ክርስቲያን ውስጥም ከቤተ ክርስቲያን ውጭም ሊሆን አይችልም። በቃ ወይዘር ቤተ ክርስቲያን ውስጥ ከሆነ ከቤተ ክርስቲያን ውጭ የለም ክርስቶስ ማለት ነው። ክርስቶስ በእኛ ቤተ ክርስቲያን ውስጥ ካለ በፕሮቴስታንቶች የለም ማለት ነው። እነርሱ ጋር ካለ እኛ ጋር የለም ማለት ነው። ኦኬ፣ እዛም እዚህም ሊሆን አይችልም ክርስቶስ። እነርሱ ጋርም እኛ ጋርም ሊሆን አይችልም። ሶ የሆነ እነሱ የሚሉት አይነት ኢየሱስ እኛ የምናመልክ ወይም ደግሞ እንኳን እኛ የኛና የነሱ ማለት ነው የአንዳንዶቹ ከሌሎቹ ፕሮቴስታንቶች ኢየሱሳቸው ይለያያል አይደል? ለምሳሌ የቃለ ሕይወት ኢየሱስ ከመካነ ኢየሱስ ክርስቶስ ጋር በፈጽሞ የተለያየ ከሌሎቹ አክቹአሊ የካልቪኖች ኢየሱስ ከሌሎቹ ኢየሱስ የተለየ ነው። ይሄ እኛ ብለን አይደለም አክቹአሊ ኦኬ፣ እኛ ብለን አይደለም ራሳቸው ናቸው የሚሉት። ለምሳሌ ፓስተር ስሜነ ታደሰ የተከዳ እውነት በሚለው መጽሐፉ የካልቪኖስ ወይም ደግሞ የነ አማን ሻሎም ማለት ነው የነሱ ፓስተር ነው፣ የሱ ፓስተሩ ነው አክቹአሊ። እሱ አሁን በገጽ 90 ላይ ምን ብሎ ነው የሚናገረው? እውነቱን እንነጋገር ከተባለ የኛና ይሄ ቅድመ ውሳኔ የሚያምን የኛ ሲል የእንትኖች ማለት ነው የካልቪኒስቶች ኦኬ፣ የኛ ኢየሱስና የአርሜኒያን ኢየሱስ። አርሜኒያን ማለት ይሄ ቅድመ ውሳኔ የለም ኦኬ፣ የአርሜኒያን ኢየሱስ ወይም ደግሞ ይሄ ቅድመ ውሳኔ የለም ሰው ተወስኖበት ነው ሚድ ነው ፕሪዴስቲኔሽን ማለት ነው። እሱ የሚያምኑ ፕሮቴስታንቶች በመካከላችን ያለው ኢየሱስ የተለያየ መሆኑን ላርዳችሁ ነው የሚለው ወይም ላብስራችሁ ይላል። ሶ የተለያየ ኢየሱስ ነው ያለን ብሎ ነው የሚያምነው። ኦኬ ሶ የሆነ አንድ አይነት ማለት ሌላ ኢየሱስ ሲባል በነገራችን ላይ የሆነ አካል ኖሮት እኔ ኢየሱስ ነኝ እያለ መጣ ማለትም አይደለም። ሐዋርያ ቅዱስ ጳውሎስ እንደሚናገረው እኛ ያልሰበክነው ሌላ ኢየሱስ ይላል አይደል? ሐዋርያቶቹ ከሰበኩት ሐዋርያነ አበው ሌላ ትምህርት ከመሰረቱ ሌላ ኢየሱስ ነው እያመለኩ ያሉት ወይም ደግሞ ሌላ ኢየሱስ ነው እየተከተሉ ያሉት ማለት ነው። ከዛ አንጻር የሚታይ ነውና እዛ ላይ እንሄድበታለን። ኦኬ ከዛ ቀጥሎ ደግሞ ይሄ ፕሪዴስቲኔሽን ከፕሪዴስቲኔሽን አንጻርም የተነሳ ሐሳብ ነበር ወይም ቅድመ ውሳኔ ማለት ነው። ኦኬ የሚጠፉትም የሚድኑትም አስቀድሞ ተወስኖባቸዋል የሚለው ትምህርት የሚያስተምሩ ፕሮቴስታንት ወንድም እህቶቻችን አይ ኖ ሰው ተወስኖበት ሳይሆን የሚድነው ኦኬ የየትኛው ተከታይ እንደሆነች ራሱ በውሉ የማይታወቅ ልጅ መጣ እንደዚህ ምናምን አክቹአሊ የት እንደምትሄድ ሊታወቅ ይችላል። ግን እምነታቸው እዛም ቢሄዱ እምነታቸው ምን እንደሆነ ሊታወቅ ስለማይችል የፕሮቴስታንቶች ማለት ነው። ዞሮ ዞሮ እንዲህ ብላ ለተናገረች ሰው አንድ ላይ ሆኖ ኢየሱስ ስለተባለ ምናምን ብሎ ፖለቲካ ለመስራት መሞከር እንዴት ይታያል የሚለውም በተወሰነ ለማየት እንሞክራለን እና ኦኬ ከናቲሻ ናቲ ጀምርና ከዛ መኩ ትቀጥላለህ። እሺ አዲዬ ጥሩ ሀሳብ ነው ያነሳችሁት። ድምጽ ይሰማል? ያ ይሰማል። ናቲ ቀጥል። እሺ ጥሩ ሀሳብ፣ በጣም አሪፍ ሀሳብ ነው የተነሳው። ቶፒኩ ምንድነው? ለምሳሌ በእንዲህ አይነት መንገድ ብናቀርበው ለምንድነው ኦርቶዶክሳውያን ወይም ደግሞ የጌታ ቤተክርስቲያን ያሉ አገልጋዮችና ምዕመናን ሁሉ ለአስተምሮ ከፍተኛ ጥንቃቄ የሚደረግበት ምክንያት ምንድነው የሚለውን ነገር ራሱ ኢንፋሲስ ብንሰጥ ጥሩ ነው ብዬ አስባለሁ። ለምንድነው አስተምሮ፣ ዶክትሪን፣ አስተምሮ፣ ዶግማ በጣም ሲሪየስ ጉዳዮች ናቸው እየተባሉ ተደጋግመው የሚነሱበት ምክንያት ዶግማ ወይም አስተምሮ የምንለው ከአንድ ሰው የዘላለም ሕይወቱ ጋር ኢቭን ከአይምሮ ቅኝቱም ጋር የሚያያዝ ስለሆነ ማለት ነው። አንድ ሰው ዶግማው ወይም ደግሞ አስተምሮ
የያዘው አስተምሮ ህይወቱን ይመራዋል፣ አመለካከቱን ይመራበታል፣ ንጽረተ ዓለሙን ይመራል፣ ይሄ ወርልድ ቪውን ይመራል። ኦርቶዶክሳዊ ብዙ ጊዜ ምናልባትም ጥያቄ ለሚፈጥርባቸው ሰዎች ከእኛ እምነት ውጭም ላሉ እንዲሁም ደግሞ ለአንዳንድ ኦርቶዶክሳውያንም እንኳን ግልጽ ለማድረግ ያህል ለምንድን ነው አስተምሮ እያላችሁ ሙጭጭ የምትሉት ተብለን ብንጠየቅ አስተምሮ የዘላለምን ስለሚወስን አንድ ሰው መጨረሻውን ስለሚወስን ለቅዱሳን አንድ ጊዜ ፈጽሞ ለተገለጠ ሃይማኖት እንድትጋደሉ ጽፍላችሁ ዘንድ ግድ ሆነብኝ አይደል ያለው ይሁዳ። እንደውም እኮ የምጽፍላችሁ የነበረው ያሰብኩት የነበረው ስለምንካፈለው መዳን እንግዲህ ስለሚመጣው ዓለም ማለት ነው። ስለሚመጣው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በክብር ከባህሪ አባቱ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በሚመጣበት ጊዜ የምናገኘውን ክብር ያንን ልጽፍላችሁ ነበር የምንካፈለው መዳን ሐሳቤ። ነገር ግን ለቅዱሳን አንድ ጊዜ ፈጽሞ ለተገለጠ ሃይማኖት እንድትጋደሉ ጽፍላችኋለሁ ሲል አንድ ጊዜ የተገለጠ ፈጽሞ የተገለጠ በቅዱሳን የተገለጠው እሱ ትምህርትን ደጋግማ ቤተክርስቲያን አስተምሮ ይጠበቅ ዶግማ ይጠበቅ እያለች ለምንድን ነው በቃ ይሄ ሙጭጭ የምትለው ዶግማ ላይ ለምንድን ነው ከተባለ በአጭር ቃል አንድ ሰው ዶግማን ከያዘ የዘላለም ጋር ስለሚያያዝ ዶግማ ከዘላለም ህይወት ጋር። ምክንያቱም አሁን ቅድም ይሁዳ ጥሩ አድርጋ አንስተዋል። ለምንድን ነው ለዶግማ ብዙ ሰዎች የማይጨነቁት ከተባለ በተለይ በመንፍቅናው አካባቢ ያሉት ክርስቲያን ሰርክል ውስጥ የሌሉት ውጭ ያሉት ለምንድን ነው ግዳያቸው ያልሆነው ሲሪየስ በሆነው ኢሹ ላይ እንኳን ኔግሌክትድ የሆኑበት ለምንድን ነው ከተባለ ዶግማ የሚባለው ይሄ አስተምህሮ የሚባለው ነገር ከዘላለም ጋር የሚቃኛ አይመስላቸውም። አንድ ሰው ብድግ ብሎ አርሜናዊ ይሁን ካልቪናዊ ይሁን አንድ ሰው ይሄ ምንድነው ዲስቲንክቲቭ የሆነ ፔንቴኮስታል ይሁን ምንድነው ራሱን የቻለ ሉትራዊ ይሁን ካልቪናዊ ይሁን ዶንት ኬር። ለምን ሲባል ለአስተምሮ የሰጡት ቦታ በጣም የወረደ ስለሆነ ማለት ነው። ቤተክርስቲያን ጋር ሲመጣ ይሄ ነገር ሲሪየስ እንደሆነ ለዛም ነው ሊያውቅ የሚገባው ማለት ልክ እናንተም ስታስተምሩት እንደነበረው ናትሻ ጋር አብራችሁ ልክ ዕብራውያን ምዕራፍ 13 ቁጥር 7 ላይ እንዳለው የእግዚአብሔር ቃል የተናገሯችሁን ዋነኞቻችሁን አስቡ፣ የሃይማኖታቸውን ፍሬ እያያችሁ በእምነታቸው ምሰሏቸው። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ነው። ልዩ ልዩ በሆነ እንግዳ ትምህርት አትወሰዱ፣ ልባችሁ በጸጋ ቢጸና መልካም ነው። በመብል አይደለም በእርሱ የሚሰሩባት ሁሉ አልተጠቀሙም ብለው ብርሃነ ዓለም ቅዱስ ጳውሎስ ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ያው ስለሆነ እሱ ዘሴም ስለሆነ የማይለወጥ ስለሆነ የማይቀየር ስለሆነ ስለዚህ ልዩ እንግዳ ማለት ነው እንደየዘመናቱ እንደየክፍለ ጊዜው እየተቀያየረ እየተለዋወጠ የሚመጣ የሚሻሻል ሞዲፋይ የሚደረግ ነገር ውስጥ ሁሉ ልባቸው አይሰረቅ። ምክንያቱም እርሱ ያው ነው ትላንትናም። ስለዚህ ምንድነው የመሰከሩላችሁን አጥብቋቸው የሚባልበት ከዛም አንጻር ነው። ስለዚህ ለአስተምሮ በጣም ሲሪየስ ናት ቤተክርስቲያን። ለምን ምኑን ይቃኘዋል? ዘላለሙን ይቃኝለታል፣ ኢቭን አስተሳሰቡን ይቃኝለታል፣ ወርልድ ቪውን ይቃኝለታል። በነገራችን ላይ አንድ ጥያቄ እንደውም በደንብ አድርጎ ሰው ቢጠይቅ ምን ማለት ነው? አንድ ሰው ነገረ መለኮቱ ተዛብቶበት ህይወቱ ቀና ሊሆን አይችልም። በነገራችን ላይ ምን ማለት ነው? ሰው የህይወቱ እንኳን እንዲቃና ነገረ መለኮቱ ነው መቃናት ያለበት። ምን ማለት ነው? ቴዎሎጂው ጤነኛ ሲሆን ሳውንድ የሆነ ቲቺንግ ሲኖረው ሳውንድ የሆነ ዶክትሪናል አስተምሮ ሲይዝ ሳውንድ የሆነ ህይወት ይኖረዋል ማለት ነው። አሁን ለምሳሌ ብሔራዊ ክርስቶሳዊ ቤተክርስቲያናዊ ህይወት ሊወጣው አይችልም። ስለዚህ አስተምሮ የተበላሸ ሰው በአንድም በሌላም መንገድ ህይወቱ ይበላሻል። ስለዚህ ህይወቱ እንዲጠገን አስተምሮ መጠገን አለበት ማለት ነው። ስለዚህ ቤተክርስቲያን በጣም አተኩራ ለምንድን ነው የምትሰራበት ከተባለ የህይወት ጥገና ከአስተምሮ መስተካከል የሚመጣ ነው። ለምሳሌ አባታችን ሐዋርያው ጳውሎስ ብዙ ጊዜ በመልእክቱ ላይ ዶክትሪናል ኢሹን ሲሪየስ ሆኖ ለምንድን ነው የሚያነሻው ከተባለ የዶክትሪናል ኢሹ መዛባት ማለት ነው። ይሄ ፖሊሚካል የምንለው ማለት ነው በነገረ መለኮት ቋንቋ። ይሄ ሙግታዊ ጽሁፎችን ስናያቸው ለምንድን ነው አተክሮ የሚሰራባቸው በዛ ላይ ከተባለ አስተምሮ ትንሽ ዞር ካለበት ሰው ህይወቱ ይበላሻል። ለምሳሌ አንድን የቆሮንቶስ መጽሐፍ ብናነሳ ቆሮንቶስ ላይ የነበሩ ሰዎች ችግር የተፈጠረው በመካከላቸው አስተምሮ ላይ መዛባት ስለተፈጠረ ነው። ለምሳሌ ትንሣኤ ሙታን ከዚህ በፊት ሆነዋል የሚሉ በመካከላቸው አሉ ይላል። ያ በመፈጠሩ ምክንያት የህይወት ስታንዳርድ ላይም ወድቋል ማለት ነው። ለዛ ነው በነገራችን ላይ በመንፈቅናና በተለያየ አካባቢ ያሉ ሰዎች የሞራል ኤክሰለንሲ አንጠብቅባቸውም። እንደ ኦርቶዶክሳውያን እንደ ማንኛውም ሰው ኒውትራል እንዲሆኑ ባለአእምሮ እንዲሆኑ እንደ ሰው እንዲያስቡ እንጠብቅባቸዋለን እንጂ ምንድነው የሞራል ኤክሰለንሲ ወይም ምንድነው የሚባለው ይሄ የሥነ ምግባር ልህቀት አንጠብቅም። ለምን? የተቃና አስተምሮ ስለሌሉ ማለት ነው። ስለዚህ ኦርቶዶክሳውያን አስተምሮ ይጠበቅ የምንልበት ምክንያት ከዘላለሙም ጋር ከህይወት ቅኝቱ ጋር ከንጽረተ ዓለሙ ጋር
የሚያዩ ዓለምን ከሚረዳበት ማያው አይኑ ራሱ ጭምር ጋር የሚያያዝ በመሆኑ ነው። ስለዚህ ሰሞኑንም የተነሱት ነገሮች አንዳንድ ሰው መቶ ፕሮቴስታንትም እኮ ኢየሱስ ይላል፣ ሰንበዲም እኮ ኢየሱስ ይላል። ኢየሱስ በማለቱ አንድ ይሆናሉ ከተባለ ፈጽሞ አይሆንም። እንደውም ጌታችን አምላካችን መድኃኒታችን ደጋግሞ ካስጠነቀቀን ነገር አንዱ ብዙዎቹ በክርስቶስ ስም ሊመጡ እንደሚችሉ እና ኢየሱስ የሚለውን ስም ሊጠቀሙ እንደሚችል ደጋግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነግሮናል። እሱን የምንለይበት መንገድ አንዱ ግን ከዚህ በፊትም ይሄን ተናግሬ ሊጨርስ ብዙ እንዳላበዛና ከምንለይበት መንገድ አንዱ ለምሳሌ በዘወትር ጸሎታችን ላይ እንደምንጸልየው ማለት ነው በአንዲት በሆነችው ሐዋርያዊት በሆነችው ቅድስት በሆነችው ሐዋርያት በመሰረቷት በአንዲት ቅድስት ቤተክርስቲያን እናምናለን ብለን እንደተናገር ነው በዛ ማዕቀፍ ውስጥ ሊሆን ይገባል። ያ ማዕቀፍ ውስጥ ያለው ደግሞ በሐዋርያዊ ክህነት የተያዘ ሊሆን ይገባዋል። ቅዱሳት መጽሐፍት ያስጠበቀች ልትሆን ይገባል። ያንን የተረጎመች ሊሆን በዚያ አይነት የእግዚአብሔር ኮሚኒቲ ውስጥ በዚያ አይነት መንፈሳዊ ኮሚኒቲ ውስጥ እስከሌለ ድረስ ያንን ዘላለም ሕይወት ለማግኘት ደግሞ ሚስጥራትን በዛ እስካልተካፈለ ድረስ ዝም ብሎ በቀመር ደረጃ ኢየሱስ ክርስቶስ የሚለውን ስም ስለተጠቀመበት እንትን አያደርገውም ማለት ክርስቲያን አያሰኘው። ምክንያቱም ክርስትና ቤተ ክርስቲያን እንዲሁም ደግሞ አንዲቷ የሆነችው ኦርቶዶክስ ተዋሕዶ ቤተክርስቲያን ስንል ከምን ጋር እናያይዘዋለን? እንደውም ምንድነው ወይም ደግሞ ኮንቪክሽን በሉት እሱኑ ነው የተናገረው ኢትዮጵያዊ ጃንደረባ ባኮስ ማለት እና ቢገለጥላቸው ሁሉም ይጠፋሉ። ይሄ የታመነ ትምህርታቸው ሁሉም ይጠፋሉ ማለት መለኮታዊ ክብሩ ለእነዚህ ፍጥረታት በሙሉ ቢገልጥላቸው ሁሉም ይጠፋሉ። ይሄ እምነታችን ነው። ለዚህ ማሳያ ታስታውሳላችሁ አይደል? ግርማ መለኮቱ በጥቂቱ ሲገልጽ ሁሉም ወደኋላ ማለት ወደቁ አይደለ? በፍርሃት ጴጥሮስ ያዕቆብና ለመናገር ኦኬ፣ በእናንተ ንጽጽር ልክ እንድንሄድ ታደርጉናላችሁ። የሆነ በድንግል ማርያም የሚሸፈን ኢየሱስ ነው ያላችሁ። ያ ሰው ከእናንተ ኢየሱስ አይ ቲንክ እመቤታችን ቅድስት ድንግል ማርያም የተሻለች ነች እንድንል ታደርጉ ማለት እንድንል ትገፋፉናላችሁ። ወይም ደግሞ እንደዛ እያላችሁ ነው ራሳቸው። አክቹዋሊ ድንግል ማርያም ሲጠራ ክርስቶስን ለመሸፈን ነው የምትሉ ከሆነ ድንግል ማርያም የእናንተ ኢየሱስን ትሸፍነዋለች። የእናንተ ኢየሱስ ማን ነው ማለት ነው? ኦፍኮርስ ሐሳዊ መሲህ ነው። ሐሳዊ መሲህ ደግሞ ድንግል ማርያም ትሸፍነዋለች ማለት ትሸፍነዋለች ሲባል ታጠፋዋለችም ጭምር ማለት ነው። ኦኬ ታጠፋዋለች፣ ይፈራታልም ጭምር። ምክንያቱ የእውነተኛው ክርስቶስ እናት ስለሆነች ማለት የእውነተኛው ክርስቶስ እናት ስለሆነች ሐሰተኛው ክርስቶስ በእሷ ፊት ሊቆም አይችልም። ያ ራእይም ያለው እሱም ስለሆነ የሚያሳየን ማለት ነው። ስለዚህ ከዛ አንጻር እንመለከተዋለን። አሁን እኛ ግን ደግሞ አንዳንዴ ሌላ ኢየሱስ ነው ማለት ሌላ ኢየሱስ አለ ስንል ደግሞ ኦኬ መጽሐፍ ቅዱስ እንደዛ ይላል ማለት ሌላ ኢየሱስ አለ እንድንል ያደርገናል። እንደዛ ስንልስ የሆነ ግዴታ አንድ ኢየሱስ ነኝ እያለ የሚመጣ አካል ሊኖር የግድ ያስፈልጋል? አያስፈልግም። ባይዘው ሌላ ኢየሱስ ይመጣል ሲባል ባይዘው ሐሳዊ መሲህ እኔ ራሴ ኢየሱስ ነኝ እያለ የሚመጣ እንዳለ የታወቀ ሆኖ ኦኬ የሐሰት አባት የተባለ የአመፃ ልጅ የተባለው እሱ መጨረሻ ላይ እኔ ኢየሱስ ነኝ እያለ የሚመጣው እርሱ እንዳለ ሆኖ ነገር ግን በስብከት ደረጃ ራሱ ሌላ ኢየሱስ ሊመጣ እንደሚችል ሐዋርያ ቅዱስ ጳውሎስ አስቀድሞ ተናግሯል። ኦኬ ምን ብሎ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 11:4 ላይ የሚመጣው ያልሰበክነውን ሌላ ኢየሱስ ቢሰበክ ነው። ኦኬ በሐዋርያት ያልተሰበከ በሐዋርያነ አበው ያልተሰበከ ሌላ ኢየሱስ ቢሰበክ አለ ወይም ያላገኛችሁትን ልዩ መንፈስ ወይም ደግሞ ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ ይላል። የሚመጣ ሌላ ያልተሰበከ ሌላ ኢየሱስ የሚሰበክበት ሰዓት ይመጣል። ያ እውነተኛው ክርስቶስ ነው? እውነተኛ ኢየሱስ ነው? አይደለም። እውነተኛው ኢየሱስ አይደለም። ግን ምን ያልተሰበከ ሐዋርያቶቹ ያልሰበኩት
ኢየሱስ ግን እንደሚሰበክ ይመጣል እና ያንን የሚሰበከው ኢየሱስ ደግሞ በመልካም ትታገሱ ውስጥ አላችሁ ነው ማለት። እኛ ደግሞ ልንታገሰው አንችልም። አትታገሱት ነው መልእክቱ ሐዋርያ ቅዱስ ጳውሎስ። በሐዋርያት አልተሰበከ በሐዋርያነ አበው የማይታወቅ ኢየሱስ ከተሰበከ እኛ እንታገሰው። ኦኬ። ወይም ደግሞ ይላል ያላገኛችሁትን ልዩ መንፈስ በሐዋርያት ያልተገኘ በ1901 የተጀመረ ሌላ ስፒሪት አለው። ኦኬ። የካሪዝማቲክ ሙቭመንት ወይም ደግሞ የፔንቴኮስታል ሙቭመንት በ1901 እስከ 06 አካባቢ አዲስ መንፈስ ወረደ ብለው በራሳቸው ይናገራሉ። ካሪዝማቲክ ወይም ደግሞ ፔንቴኮስታል ይላሉ። አዲስ መንፈስ ወረደልን ብለው ማለት ነው። ስለዚህ ያላገኛችሁትን ከሐዋርያት ያላገኛችሁትን ሌላ መንፈስ ልዩ መንፈስ፣ ከዛ ደግሞ ይቀጥላል ያልተቀበላችሁትንም ልዩ ወንጌል ብታገኙ ይላል። ስለዚህ ሐዋርያት ያልሰበኩት ወንጌል እንደሚኖር፣ ሐዋርያት ያልተቀበሉት ሌላ መንፈስ እንደሚኖር፣ ሐዋርያት ያልሰበኩ ደግሞ ሌላ ኢየሱስ እንደሚሰበክ መጽሐፍ ቅዱስ ይናገራል። ይሄን ሁሉ የሚደረግ ከሆነ ሌላ ኢየሱስ፣ ሌላ መንፈስ፣ ሌላ ወንጌል ሰዎች በራሳቸው ሊሰብኩ ሊያስገቡ ሊቀበሉ እንደሚችሉ መጽሐፍ ቅዱስ ከተነገረ ከመጽሐፍ ቅዱስ ከሐዋርያት ትምህርት ሐዋርያነ አበው ከሰበኩት ውጪ የመጣ ማንኛውም ቤተ እምነት የራሱ ኢየሱስ፣ የራሱ ወንጌል፣ የራሱ መንፈስ የተቀበለ ነው ማለት የተቀበለ ነው። ለዛ ነው ሐዋርያ ቅዱስ ጳውሎስ ለጢሞቴዎስ በላከው መልእክቱ በአንደኛ ጢሞቴዎስ ምዕራፍ 4 አይ ቲንክ ምዕራፍ 4 ከቁጥር 11 ጀምሮ እንዲህ ይላል፣ ይህን እዘዝና አስተምር ይላል። ለጢሞቴዎስ ነው መልእክቱ የሚናገረው። በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑቱ ምሳሌ ሁን እንጂ ማንም ታናሽነትህን አይናቀው ይላል ጢሞቴዎስን። ይቀጥልና እስክመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ አለ። ለምን? ለማንበብ ለመምከር ለማስተማርም ተጠንቀቅ ይላል። ስለዚህ ሁልጊዜ ጥንቃቄ የሚያስፈልጋቸው ነገሮች አሉ። ስታነብ ጥንቃቄ ያስፈልጋል። ስትመክር ጥንቃቄ ያስፈልጋል። ስታስተምር ጥንቃቄ ያስፈልጋል። ይቀጥልና በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን እኔ በጣም ነው የሚገርመኝ። ባይዘው በደንብ አሰው ጥንቃቄ የሚያስፈልጋቸው ንባብ፣ ምክር፣ ከዛ ማስተማር ተጠንቀቅ ካለ በኋላ በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን። ስለዚህ እጅ መጫን የተሰጠ ስልጣን እንደሆነ ሰዎችን ወይም ደግሞ ሽማግሌዎችን ካህናትን የመሾም ስልጣን ተሰጥቷል እያለው ነው ጢሞቴዎስን ማለት ስልጣን መሰጠት አለ ማለት ነው። የተሰጠ ስልጣን አለ ለጢሞቴዎስ ማለት እሱ ደግሞ የሚሾማቸው እሱ ተሾሟል። ከዛ ደግሞ እሱ ደግሞ ሽማግሌዎችን እንዲሾም ስልጣን ተሰጥቶታል። የተሰጠህን አለ በአንተ ያለውን የጸጋ ስጦታ ቸል አትበል። ያ ስጦታ ደግሞ የጸጋ ነው። ኦኬ፣ የሚሰጥ ጸጋ ነው። ቸል አትበል። ሽማግሌዎችን ስትመርጥ እጅ ስትጭን፣ ኦኬ፣ አንተ ያ የተሰጠህ እጅ መጫን ስልጣን የመስጠት ካህናትን የመሾም ስልጣን ኦኬ፣ ቸል አትበል ቀጥሎ ምን ይላል? ማደግህ በነገር ሁሉ እንዲገለጥ አለ። ይህን አስብ፣ ይህንም አዘውትር ይላል። ማደግህ በምን? በነገር ሁሉ እንዲገለጥ ይህን አስብ አለ። ይህንም አዘውትር ምን? ኦኬ፣ ምን ያስብ? ምን ያዘውትር? ያው 16 ለራስህና ለትምህርትህ ተጠንቀቅ። ለምን? ለራስህ እና ለትምህርትህ ተጠንቀቅ። እሺ፣ በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙህንም ታድናለህ ይላል። አሁን ቅዱስ ጢሞቴዎስ ራሱ መጠንቀቅ አለብህ። ለምን? ለራስህ በምን? በትምህርት ማለት በትምህርት መጥፋት አለ። ትምህርት መሰረታዊ ነገር ነው። አንዳንዶቹ ትምህርት ምንም አይመስላቸውም። በነገራችን ላይ እንደፈለጉ የሆነ መሰረታዊ የሆነ ትምህርት ራሳቸው ሊመሰርቱ ይችላሉ። አሁን ለምሳሌ ሥላሴ መሰረታዊ ነው አይደለም ብትላቸው ለአንዳንዶቹ መሰረታዊ ሊሆን ይችላል፣ ለአንዳንዶቹ ላይሆን ይችላል። ክርስቶስ ለዓለም ነው የሞተው ወይስ ለተወሰኑ ነው የሞተው? ለአንዳንዶቹ መሰረታዊ ሊሆን ይችላል፣ ለአንዳንዶቹ መሰረታዊ አይደለም። ታስታውሳላችሁ አይደለ? እነ ሜሎስ፣ እነ ኤፍሬም፣ እነ አማን ሻሎም ምናምን በዚህ ጉዳይ
ለአንዳንዶቹ እንዲህ ከተባለ በጣም መሰረታዊ ነገር ነው። ኦኬ ለመዳን ማለት መሰረታዊ ትምህርት ነው። ይህን ካልተቀበልክ የዘላለም ሕይወት አታገኝም ብለው ሲቃወሙ ነበር። ይሄ ክርስቶስ ለዓለም አልሞተም የሚለውን ትምህርት ማለት ነው። ለአንዳንዶቹ ደግሞ አይ ክርስቶስ ለዓለም ሞቷል ብትልም አልሞተም ብትልም መሰረታዊ ነገር አይደለም፣ ኦኬ ለመዳን መሰረት አይደለም ብለው ደግሞ የሚያምኑ አለ። መሰረታቸው ወይ መሰረታዊ ትምህርትና ነው ወይስ አይደለም የሚለው ራሱ እያንዳንዱ እንደገዛ ፈቃዱ መሰረታዊ ትምህርት ሊሆን ይችላል፣ ለአንዱ ላይሆን ይችላል ማለት። ስለዚህ ቅዱስ ጳውሎስ ግን ምን አለ? ለራስህና ለምን ለትምህርት ተጠንቀቅ አለ። ባይጠነቀቅስ ባይጸናስ በእነዚህም ጽና አለ። ይህን ብታደርግ ለትምህርት ብትጠነቀቅ ለራስህ ብትጠነቀቅ ምን ትሆናለህ? ራስህንም ታድናለህ፣ የሚሰሙህንም ታድናለህ። የሚያድን ትምህርት ስትይዝ ነው አንተ መጀመሪያ አንተ የሚያድን ትምህርት ሲኖርህ ነው ለሰዎች ራሱ ሰብከ የምታድናቸው። አንተ የሚያድነውን ትምህርት ሳትይዝ እንዲህ ሌሎችን ብትሰብክ ማለት ነው አንተ ራስህንም ታጠፋለህ፣ የሚሰሙህንም ይዘህ የምትጠፋው ራስህንም የሚሰሙህንም ይዘህ ትጠፋለህ ማለት። ትምህርት በጣም ጥንቃቄ ያስፈልገዋል። በጣም ጥንቃቄ ያስፈልገዋል። እዚህ ክፍል ነው አንደኛ ጢሞቴዎስ ምዕራፍ 4 ላይ በመጨረሻው ዘመን ይላል ድህነት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣላል። መዳን የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ትምህርት ለመዳን አስፈላጊ ነው። ትምህርት ለመዳን መሰረታዊ ነገር ነው። ለመዳን የሚሆነውን ትምህርት የተገለጠውን እውነት እስካልተቀበልክ ድረስ በቃ you are out of salvation ወይም ደግሞ ከመዳን ውጪ ነው ማለት። የሚያድነውን ትምህርት እስካላገኘህ ድረስ አንተ መዳን ውስጥ ነኝ ማለት ልትል አትችልም። ኦኬ ትምህርትም መሰረት ስለሆነ ነው። ክርስቶስ ሐዋርያቶቹ 3 ዓመት ሙሉ ሲያስተምራቸው የነበረው አይዘው ትምህርት መሰረት ስለሆነ እንደው ማንበብ ቢሆን መሰረቱ ክርስቶስ ራሱ እንደው 3 ዓመት ሙሉ ኦኬ ከማስተምር እንደው መጽሐፍ ነገር ብሰጣቸው አንብበው ይረዱ ይድረሱበት ማለታችን ባይዘው መጽሐፍትም እኮ ነበሩ። ግን ክርስቶስ ምንድን ነው ያለው? መጽሐፍ ስለያዝክ ብቻ መጽሐፍ ስላገኘ ብቻ እውነት ታገኛለህ ማለት አይደለም። እንደ ጸሐፍትና ፈሪሳውያን መጽሐፍትን የሚያነባል እንዴ? ያነባሉ እኮ ባይዘው መጽሐፍትን በምላት ያነባሉ። ሐዋርያ ቅዱስ ጳውሎስ የብሉይ ኪዳን መጽሐፍትን እኮ ጥጥት አድርጎ የበላ እኮ ነው። ግን ክርስቶስን አውቆታል ማለት መጽሐፍቶችን ስላወቀ ስለተማረ አውቋቸዋል አይደል? አላወቃቸው። ክርስቶስ መጣ፣ ነገረ መጽሐፍትን አብራራ፣ አስረዳ፣ ነገረ ክርስቶስ እንደሚገልጹ ገለጸላቸው። መጽሐፍ ስላነበብክ ወይም ደግሞ መጽሐፍትን በማንበብ የእግዚአብሔርን ኃይል የምታውቁ ይመስላችኋል። መጽሐፍትን ግን አታውቁም፣ ስለ እኔ ይናገራሉ አይደለም? መጽሐፍቶቹ ይዘዋቸው ግን እውነቱ ግን አላገኙም። መጽሐፍት ፈሪሳውያን፣ ፕሮቴስታንቶችም እንደዛ ናቸው። ያ ከሐዋርያት ጀምሮ የወረደው መንፈስ ቅዱስ በቤተ ክርስቲያን ውስጥ ያለው መንፈስ ቅዱስ ተቀብለ ለሐዋርያቶቹ ያጻፋቸው መንፈስ ያን ተቀብለ የተቀበሉ ሐዋርያት በዛው መንፈስ የተረዱትን የተረጎሙትን አልቀበልም ብለ በ1901 የመጣው መንፈስ የተረጎመልኝ ነው የምቀበለው ካልክ ማይ ብራዘር ዩ አር አውት ኦፍ ዲ ቸርች አለ። ከቤተ ክርስቲያን ውጪ ነህ። ከቤተ ክርስቲያን ውጪ ከሆንክ ደግሞ ምን መዳን የለም አለ እንዴ? ከቤተ ክርስቲያን ውጪ ሆነ መዳናል። የቅዱስ ቆጵርያኖስን ሐሳብ ልናገርና ወንድሞች ትቀጥሉበታላችሁ። ቅዱስ ቆጵርያኖስ መልእክቱ ይሄ ኤፒስቲል ከ73 እስከ 75 ያለውን ብታነቡት በጣም አሪፍ ክፍል ነው። ቅዱስ ቆጵርያኖስ ስለ ቤተ ክርስቲያን ብዙ ነገሮችን ይናገራል ወይም ያነሳል እና ቤተ ክርስቲያን እናቱ ያልሆነች ማንም እግዚአብሔር አባቱ ሊሆን አይችልም። ኦኬ ቤተ ክርስቲያን እናት ያልሆነችው ማንም ቢኖር እግዚአብሔር አባቱ ሊሆን ይችላል። በየት በኩል አባቱ ይሆናል? በየት በኩል አባቱ ይሆናል እግዚአብሔር? ምክንያቱም በቤተ ክርስቲያን ውስጥ ነው ልጅነትን ራሱ የምናገኘው። ኦኬ ትክክለኛው ትምህርት የሚገኘው በቤተ ክርስቲያን ውስጥ ነው። ትክክለኛው ሚስጢራት ወይም ደግሞ ጸጋ የምንቀበልባቸው ሚስጢራቶች የሚገኙት ቤተ ክርስቲያን ውስጥ ነው። እነዚህ ሚስጢራት የሚገኙባቸውን ቤተ ክርስቲያን ውስጥ እስካልሆንክ ድረስ እነዚህ ህይወት የሚገኝባቸው ትምህርቶች ያለባት ቤተ ክርስቲያን ውስጥ እስካልሆንክ ድረስ
ኦኬ እግዚአብሔርን አላገኘም፣ የእግዚአብሔር ልጅነትን አታገኝም ማለት ነው። ሶ መጀመሪያ ትክክለኛውን ቤተክርስቲያን ልታገኛት ይገባል። የክርስቶስ አካል የሆነችው ቤተክርስቲያን እሷን ልታገኛት ይገባል። እሷን ካገኘ ከዛ በኋላ ልጅነትን ወይም ደግሞ ልጅነት የሚያሰጠውን ጥምቀት ከእሷ ስለሆነ የምታገኝ የቤተ ክርስቲያን ልጅ የምትሆነው በዛ ስለሆነ የቤተ ክርስቲያን ልጅ ሆንክ ማለት ደግሞ የክርስቶስ አካል ሆንክ ማለት ነው። የክርስቶስ አካል መሆን ደግሞ የእግዚአብሔር ልጅነትን ነው ማለት ነው። የእግዚአብሔር ልጅነትን ለዛ ከኖህ መርከብ ጋር ያነጻጽራታል። ቤተ ክርስቲያን ቅዱስ ቆጵርያኖስ ምን ብሎ ያነጻጽራታል? ኖህ የሰራት አንዲት መርከብ አለች፣ ክርስቶስ የሰራት አንዲት ቤተ ክርስቲያን አለች። ኖህ ወደ ሰራት መርከብ ያልገባ ማንኛውም ፍጥረት ኦኬ ከመርከቡ ውጪ የሚኖር ማንኛውም ፍጥረት እንደሚጠፋ ሁሉ ክርስቶስ የመሰረታት አንዲቷ ቤተ ክርስቲያን ውስጥ የሌለ ማንኛውም ከሷ ውጪ የሆነ ማንኛውም አካል ጠፊ ነው። ኦኬ ጠፊ ነው። ያቺ ቤተ ክርስቲያን ደግሞ ክርስቶስ ምን ብሏታል? እኔ መሰረታታለሁ የገሃነም ደጆችም አይችሏትም ማለት። ግን ሐዋርያዊ ክህነት ያላት ነች ያቺ ቤተ ክርስቲያን ማለት ነው። ኦኬ ሐዋርያዊ ክህነት ያላት ቤተ ክርስቲያን ነች። ያ ክህነት ከሌለ ሲጀምር አንተ አውት ኦፍ ዘ ቸርች ነህ፣ ከቤተ ክርስቲያን ውጭ ነህ። ክርስቶስ የመሰረታት ቤተ ክርስቲያን ውስጥ አይደለም ማለት። ክርስቶስ የመሰረታት ቤተ ክርስቲያን ውስጥ ካልሆንክ አለመዳንህን አረጋግጥ ወንድም። ክርስቶስ በገዛ ደሙ የመሰረታት ቤተ ክርስቲያን አለች። እዛች ቤተ ክርስቲያን ውስጥ እስካልሆንክ ድረስ ምንድነው አውት ኦፍ ሳሊቬሽን ከመዳን ውጭ ነህ ማለት ነው። ስለዚህ ከዚህ አንጻር በደንብ ልናየው ይገባል። ኦኬ በትምህርት እንለያያለን። በትምህርት እንለያያለን ስንል ክርስቶስ የሰበከውን ወይም ደግሞ ክርስቶስ የገለጠውን ትምህርት አለ ማለት ነው። ለሐዋርያቶቹ ለቅዱሳኖቹ የገለጠው ትምህርት አለ። ያንን ትምህርት እስካልተቀበልክ ድረስ ክርስቶስን አልተቀበልከውም ማለት ነው። እሱ ያስተማራቸው ትምህርቶች ደግሞ ብዙ ጊዜም እያነሳናቸው ነው። በምስጢራት፣ በነገረ ቤተ ክርስቲያን፣ በነገረ ክህነት፣ በሐዋርያዊ ቅብብሎች እነዚህን ሁሉ ካልጠበቅ ከመዳን ውጭ ነው የምትሆነው። ከመዳን ውጭ ነው እና ለትምህርት በጣም ጥንቃቄ መስጠት ያስፈልጋል ለማለት ነው። በጣም ብዙ አወራኝ፣ ይቅር በሉኝ ወንድሞች። ትቀጥላላችሁ፣ ከዛ ጥያቄ መቀበል እንጀምራለን ማለት ነው። አቡሻ፣ ከዛ ብሬ፣ ከዛ በኋላ ጥያቄ እንቀጥላለን። እሺ እግዚአብሔር ይስጥልኝ። ሁለታችሁ ባነሳችሁት ሀሳብ ላይ ሌላ ምንም የሚጨመር ነገር የለም። አክቹዋሊ ማዕከላዊ ሀሳቡ የሚመስለኝ የቤተ ክርስቲያን አንድነት ነው። አንድነት ሲባል ሌላ አልተርኔቲቭ የሆነ ማህበረሰብ አልነበረም የለምም ማለት ነው። ምክንያቱም ክርስቶስ የመሰረተው ቤተ ክርስቲያን በሐዋርያቱ በኩል ምንም አይነት አማራጭ የሌለውና አንድ ጊዜ ተመስርቶ በመንፈስ ቅዱስ ዘላለማዊ ምሪት መሰረት እስከ በጉ ምጽአት ድረስ እስከ መንግስቱ እስከ ጌታችን ኢየሱስ ክርስቶስ መገለጥ ድረስ የሚቀጥል በሐዋርያዊ ስልጣን ፕሪዘርቭ የሚደረግ ማህበረሰብ እንዳለ መጽሐፍ ቅዱስ ኢን ኤኒ ዌይ ሼፕ ኦር ፎርም ክሊር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌላቱ ላይ በማቴዎስ ወንጌል ምዕራፍ 16 የሚሆን ቀጥሎ በማቴዎስ ወንጌል ድህረ ዕርገት ስለ ቤተ ክርስቲያን የተናገረውን ነገር መመልከት በሐዋርያት ስራ ላይ የተመሰረተው ማህበረሰብ እንዴት ይቀጥል እንደነበረ መመልከት በቂ ነው። እነሆ እኔ ቤተ ክርስቲያንን መሰረታለሁ የሲኦል ደጆችም አይችሏትም ብሎ ተናግሯል። ሂዱ አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያደርጓቸው እኔም እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ ይናገራል። የሐዋርያት ሥራ ምዕራፍ 2 ከቁጥር 38 እስከ 40 ድረስ ጴጥሮስ ያንን ስብከት ከሰበከ በኋላ 3000 አይሁዳውያን እነሆ ወንድማችን ወንድሞች ወይ ምን እናድርግ ብሎ በጠየቁት ጊዜ ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ። በዛን ጊዜ 3000 የሚያህሉ ነፍሳት በእነሱ ላይ ተጨመሩ። ጌታም የሚድኑትን ዕለት ዕለት እነሱ ላይ ይጨምር ነበር ብሎ ይናገራል ማለት ነው። ይሄንኑ ሲያጸና የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንድም ሐዋርያው ይሁዳ የያዕቆብ ወንድም ምዕራፍ 1 በላከው መልእክቱ ላይ
ለክርስቲያኖች ለአይሁዳዊ ክርስቲያኖች በላከው መልእክቱ ምዕራፍ 1 ላይ ይናገራል አይደል? ፌዝ ዋንስ ዴሊቨርድ አንዲት ጊዜ ለቅዱሳን ስለተሰጠች ሃይማኖት ተጋደሉ ብሎ እንደተናገረ ማለት ነው። ስለዚህ በጣም ባጭሩ ሁለት ነገር ነው፣ ሁለት ፒላሮች አሉት። የመጀመሪያው ማለትም እንደው በመጽሐፍ ቅዱሱ እውነት ብታምን በክርስትናው እውነት ብታምን there is still a chance ከህብረቱም ማትሆንበት ወደ ህብረቱም ራሱ የምትጨመርበት የራሱ የሆነ ህብረታዊ አውቶሪቲ ስላለ ማለት ነው። ስለዚህ ሁለት ፒላሮች አሉት። የመጀመሪያው እምነቱ ትክክለኛ ነው ወይ እዚህ አፖስቶሊክ ኦርቶዶክሲ ነው ወይ የሚለው ክራይቴሪያ አንዱ ነው። ያን ክራይቴሪያ የሚመዘነው ናንሲኖ ኮንስታንቲኖፕሌቶ ክሪዶ በሚባለው ፌዝ ነው። ናንሲኖ ኮንስታንቲኖፕሌቶ ክሪዶ ይሄ ኦርቶዶክስ የሆነውን ፌዝ ይዘሃል ወይስ አልያዝክም የሚለው የሚለይበት ነው አንደኛው። ሁለተኛው ልክ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ስለ ክርስቲያኖች ህብረት ሲናገር በስጋ ወደሙ አንድ የሆኑትን አንድ ሆኖ የሚቀጥልን አንድ ስጋ ሆኖ የሚቀጥልን ክርስቶሳዊ ህብረት ወይም ቤተክርስቲያን ሲጠቅስ ትመለከታላችሁ። አንድ ስጋ ስለሆነን ምክንያቱም አንዱን እንጀራ ስለምንበላ ብሎ ይናገራል ማለት ነው። ስለዚህ አልተርኔቲቭ የሆነ ማህበረሰብ አልነበረም። ጥንታዊ ማህበረሰብ ነው። ጥንታዊ የክርስትና እምነት ውስጥ ነኝ ወይ ጥንታዊ ሐዋርያዊ ስብስብ ውስጥ ነኝ ወይ የሚለውን ነገር የምታረጋግጠው ወዳጅ ሆይ በአፖስቶሊክ ሰክሴሽን ያለሁበት ቤተ እምነት ጥንታዊ ነው ወይ ከሐዋርያት ዘመን ጀምሮ የመጣ ነው ወይ የሚለውን ነገር እንደ ክራይቴሪያ መወሰድ መቻል አለበት። ምክንያቱም አልቲሜትሊ ፌዝህ ከነዚህ ማህበረሰቦች የወጣም አይሆንም። ናንሲኖ ኮንስታንቲኖፕሌቶ ክሪዶ ክራይቴሪያ ቢሆንም ግን ከዛ ማህበረሰብ እንኳን ወጥተህ ቢሆን እምነቱን ያለመያዝ አዝማሚያ ከፍተኛ ስለሚሆን ምክንያቱም ልክ እንደ ኢቫንጀሊካል ቸርቾች ሲጀመሩ ወይም ደግሞ ኤኒ ሄሬቲክ ሲጀመር የመጀመሪያው የክርስትናው እምነት ከጥንት ጀምሮ ሲያምን የመጣቸውን ነገሮች ኳስሽን በማድረግ ብሎም ሪዲፋይን በማድረግ ነው እንትን አዝማሚያቸው ብዙ ጊዜ እነሱ ላይ የሚስተዋለው ፓተርን ይሄ ነው ማለት ነው። ልክ ስለዚህ ቅዱስ ቆጵሪያኖስ በሶስተኛ ክፍለ ዘመን እንደተናገረው ኤክስትራ ኤክሌሲየም ኑላ ሳልቪስ ዊዛውት ዘ ቸርች ዜር ኢዝ ኖ ሳልቬሽን ከቤተ ክርስቲያን ውጭ ድነት የለም ከህብረቱ ውጭ። አሪፍ ሀሳብ ነበረ ሲያነሳ የነበረው ያ ቃለ ሕይወት ያሰማልን። ኦኬ እስኪ መጣ ብሬ ሰላም በለን እስኪ። እሺ ሰላም፣ እንዴት አላችሁ ወንድሞች? ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን ብለናል። እንዴት አላችሁ? እንዴት ቆያችሁ? እንዴት አመሻችሁ? እግዚአብሔር የተመሰገነ ይሁን። እንዴት አመሹ መጋቢ? ሰላም ኖት? ተፈታ ወዴ እንዴት ነህ? ደህና ነህ? ምን ከኔውን ነው የምፈታው? ከናገባቡ እየፈታ አንቲሽ እናቱ ሰላም እያለሁ ሰላም እንዴት አላችሁ? ሰላም ብለናል መምህር። እንዴት ነው? ሰላም ብለናል መምህር ብሬ። እግዚአብሔር ይመስገን ሰላም ነው። ናትሻ አለን። አንተሽ ምን እያየ ነው ግን? ምን እያየው ነው ብሬ? እንዴት ነህ? እግዚአብሔር ይመስገን። አይ በጣም ወር ላይ ቀናል ግብዬ እኔ ነኝ ያነሳው አንተሽ እዛ አይደል? ካሜራማን እኮ ነው የሚል። ኧረ አንቺ ራሱ ለካ እኔ ጋር ብዙ ፎቶ አለች። ትላንት እያየሁ እኮ ብራዘር። ማን ነው? ራስሽ። እሺ አንተ የቀለሜ ጀማነ ማን? የአዳማ ማለት ወስዳል እንዴ? የናዝሬቱ ወስደሻል?
አልወሰድክማ? እስቲ ላከው። ለማንኛውም ሌላ ምን ላክለት ሰው የለም ትላለህ? እዛው በጸበል አንተ። እሺ ቀጥሉ ሰዎች። ኦኬ ብሬ እስከዚያ ቀጠለና የተወሰነ ከዛ ሰውን ሀሳብ ይስጥና ማለት ነው። ዮሐዴ ሰው በዚህ ሀሳብ ላይ ብዙ የሚገቡም ፕሮቴስታንቶች ስለማይኖሩ እነት ጴንጤዎች ከሉተራን ውጪ ጴንጤዎች መሰዊያ ይኖራቸው ይሆን? እሱንም ቼክ ብናደርግ መልካም ይመስለኛል ብዬ አስባለሁ። እኔማ የዛ አፖሎጂቲክስ እኮ ቪዲዮ እንድንሄድበት ምናምን ብዬ ነበረ። ያ የፔንቴኮስታል አፖሎጂቲክስ አለ አይደለ? ኢየሱስ ባይዘወይ አማኑኤል አይደለም ምናምን ብሎ ይቻላል እሱ አዴ በጣም እኮ አቃቢ እምነት እኮ ከባድ አቃቢ እምነት እኮ ነው። እና እኔ ከባድ ነው። ኤኒዌይስ እስቲ እሱንም አይተን የተወሰነ ብለንበት እንዳልከው እሺ። በዛ ርዕስም ማን ይገባል ግን ይገባሉ ብለህ ነው? ድንገት በዛ በኩል በመሰዊያው በኩል ሊገቡ ይችላሉ እንጂ ወደዚህ አያስቡትም። ትንሽ ከበድ ይላቸዋል። አላችሁ ሰምታችሁኛል ወይስ? ተሰምታል አንቱዬ? አዎ ሰምተናል። አይ አለው እኮ እሺ አልኩኝ እኮ። እሺ መምህር ብሬ ትንሽ ሀሳብ ስጠውና አሁን ባለበት ሁኔታ ከትምህርትም አንጻር ከቤተ ክርስቲያን ኦኬ ባይዞ ሀሳቡንም ዲቴል አልሰማውም እና እኔ ያው ስገባ ነው የሰማሁት። የሆነች ሌላ ነገር ላይ ነበርኩኝ። ስትገባ የሰማኸው በቤተ ክርስቲያን ውስጥ ያለው ክርስቶስና ከቤተ ክርስቲያን ውጭ ያለው ክርስቶስ አንድ አይነት ክርስቶስ ናቸው ወይ የሚለውን ሀሳብ። ልዩ የሆነ ክርስቶስ የለም ወይ? ሌላ የሆነ ከአጋንንት የሆነ በስሙ የሚጠራ የለም ወይ ለማለት ነው። እሺ ምናልባት ያው ሰፊ ሀሳብ ሲነሳ እንደነበረ ጳውሎስ በሚሰብከው በኢየሱስ ክርስቶስ ይላሉ። የሐዋርያት ሥራ ምዕራፍ 19 ምናልባት ታሪኩ ሰፊ ነው፣ ግን እንደዚህ ይላል። አጋንንትም እያወጡ ይዞሩ ከነበሩት አይሁድ አንዳንዶች ጳውሎስ በሚሰብከው በኢየሱስ እናምላችኋለን እያሉ ክፎች መናፍስት ባሉባቸው ላይ የጌታን የኢየሱስ ስም ይጠሩባቸው ዘንድ ሞከሩ። የካህናትም አለቃ ለሆነው አስቄዋ ለሚሉት ለአንድ አይሁዳዊ ይህን ያደረጉ 7 ልጆች ነበሩት። ክፉ መንፈስ ግን መልሶ ኢየሱስንስ አውቀዋለሁ ጳውሎስንም አውቀዋለሁ እናንተሳ እነማን ናችሁ አላቸው ይላል። ከዚያ ክፉ መንፈስ ያለበትም ሰው ዘለለባቸው፣ ቆስለውም ከዚያ ቤት ራቁታቸውን እስኪሸሹ ድረስ በረታባቸው፣ አሸነፋቸውም ይላል። እንግዲህ ጳውሎስ በሚሰብከው በኢየሱስ እናምልሃለን እያሉ በየመንደሩ እየዞሩ ይሄን ያደርጉ ነበረ። ያ ክፉ መንፈስ ያለበት ሰው እንግዲህ ክፉ መንፈስ ምንድን ያላቸው? ኢየሱስን አውቀዋለሁ ጳውሎስንም አውቀዋለሁ እናንተስ እነማን ናችሁ አላቸው ይላል። ስለዚህ አሁን ዝም ብለው ይሄ ጳውሎስ በሚሰብከው ኢየሱስ የሚለውን ዝም ብሎ ስሙን ሊትራሊ ስሙን ብቻ ኢየሱስ በሚለው ጳውሎስ በሚሰብከው ኢየሱስ እናምላችኋለን እያሉ አጋንንትን ለማውጣት ይሞክሩ ነበር። የአስቄዋ ሊቀ ካህናት ነው ባይዞ የአስቄዋ ልጆች ይሄን ያደርጉ ነበርና አጋንንቱም ዘለለባቸው፣ በረታባቸው፣ ደበደባቸው ብሎ ነው የሚለው ማለት ነው። ከዚያ በኋላ እንግዲህ 50,000 የሚገመቱ ወይ ደግሞ የሚያወጡ መጻሕፍት ተሰብስበው ተቃጥለዋል በአንድነት። የአምላካዊት ያልሆኑ መጻሕፍት በክፉ መንፈስ የሚጻፉ ወይ ደግሞ ክፉ መንፈስ የሚዘጋጁ ይሄኛውን እውነተኛውን የጌታን ወንጌል እውነተኛውን የእግዚአብሔርን ቃል ለመቃወም የሚዘጋጁ መጻሕፍቶችን ማለት ነውና እንግዲህ እውነተኛው ጌታ ያለው በእውነተኛይቱ ቤተክርስቲያን ነው። በነገራችን ላይ እውነተኛው እግዚአብሔር ያለው ወይም እውነተኛው ክርስቶስ ኢየሱስ ያለው በእውነተኛይቱ ቤተክርስቲያን ነው። ሰው ከጌታ ቤተክርስቲያን ውጪ ከሆነ እውነተኛውን ጌታ ሊያገኝ አይችልም። እውነተኛው ጌታ ያለው በቤተክርስቲያን ውስጥ ነው። ለምን ከተባለ በዚህ በሐዋርያት በኩል ታስታውሳላችሁ። ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 9 ላይ ጌታ በመንገድ ካገኘው በኋላ ጳውሎስ ራሱ ያገኘው በመንገድ ላይ የምታሳደኝ ነው ክርስቶስ ነው ብሎ ካገኘው በኋላ ያገኘው ጳውሎስን ያገኘው ጌታ ምንድን ያደረገው ከተባለ ያችን የቤተክርስቲያኒቱን ትምህርት ጠብቆ ራሱ የሰጠውን ስልጣነ ክህነትን ጠብቆ ወይ ደግሞ በቤተክርስቲያን ያለውን አገልግሎት ጠብቆ
ሐናንያ ወደሚባል ደቀ መዝሙር ሂድ ነው ያለው። ራሱ መንፈስ ቅዱስ እንዲቀበል አላደርገውም፣ ራሱ አላጠመቀውም። አይኖቹን እንዲያዩ እጅ ጭኖ መንፈስ ቅዱስን እንዲቀበል እንዲያደርገው እንዲያጠምቀው ሐናንያ የሚባል ደቀ መዝሙር ነው የላከለት፣ የኃጢአት ስርየትም እንዲያገኝ ጭምር ማለት ነው። ስለዚህ ምን ማለት ነው? በእውነተኛይቱ የጌታ ቤተክርስቲያን ውስጥ ነው የጌታን የሆነውን ጸጋ ማግኘት የሚቻለው፣ ራሱ ጌታንም ማግኘት የሚቻለው። እውነተኛው ጌታ ካገኘን ወዴት ነው የሚያመጣን? ወደ ጌታ ቤተክርስቲያን ነው የሚያመጣን። ለዚያ ነው ጳውሎስን ከዚህ በኋላ እኔ አግኝቼሃለሁ፣ ከዚህ በኋላ ስበክ፣ ቃሉን አስተምር አላለው። ልታደርጉ የሚገባህን ይነግርሃል። ሐናንያ የሚባል ደቀ መዝሙር አለ አለው። እንግዲህ ሐናንያን ደግሞ ወደሱ ላከው። ሐናንያም ሄዶ እጁን ጭኖ ይሄ በመንገድህ ያገኝ የታየ እርሱ ጌታ ኢየሱስ ነው፣ ደግሞም ታይ ዘንድ መንፈስ ቅዱስም ይሞላብህ ዘንድ ወደ አንተ ላከኝ አለው። ስለዚህ እንዲያይ መንፈስ ቅዱስ እንዲሞላበት ቆይቶም ደግሞ ተጠምቆም ደግሞ የኃጢአት ስርየት እንዲያገኝ ጌታ ወደ ሐናንያን የላከው። ጳውሎስን እጁን ጭኖ አይኑ እንዲያይ ያደረገው፣ መንፈስ ቅዱስን እንዲቀበል ያደረገው፣ ያጠመቀው የኃጢአት ስርየትም እንዲያገኝ የሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ እንደምናነበው ማለት ነው። ስሙን የጠራ ተጠመቅ ከኃጢአትህም ታጠብ እንዳለው ማለት ነው። የኃጢአት ስርየትንም ያገኘው ሐናንያ በሚባል ሰው በኩል ነው። ይሄንን የስልጣን ቅብብል ወይም የሐዋርያት ክህነትን ጌታ ራሱ የሰጠውን ጠብቆ ጌታ ራሱ ወደ ማን የላከው? ወደዚያ ነው። ስለዚህ ሰው እውነተኛውን ጌታ ማግኘት የሚችለው በእውነተኛይቱ የጌታ ቤተክርስቲያን ነው።